ምንም ነገር እንዳትናገሪ እማዬ። ገና ሳይነጋ መጠጥ ታይኝ ብዬሻለሁ። እንዴት ነው የምትወቅሽ? በባዶ ሆድሽ መጠጥ፣ ለዛውም ደግሞ አረቄ። አረቄ በጣም ደስ ይላል። በባዶ ሆዴ ምግብ ሳልበላ አረቄ ጠርሙሱ ልቀቀው። አንቺ ልጅ ታይኝ ብዬሻለሁ። እማዬ ለምንድን ነው ጊዜ ራሱን ለቀናዎች አለሽ የምታስቢው? እማዬ በጣም እያስፈራራሽ ነው። ምንም ነገር ትከለኪኛል። ይሄ ብቻ ባይሆን ገና ብዙ ጠርሙስ ጠጣሽ። ቆይ ይሄን ያህል ምን ተገኝቶ ነው? ስላገኘሁ ሳይሆን ስላጣሁ፣ የነበረኝን ነገር ሁሉ ስላጣሁ። እማዬ ምንም ያጣነው ነገር እኮ የለም። ሁሉም ነገር ደግሞ በፍርድ ሂደት ላይ ነው ያለው። የት እንዳለን ረስተሻል መሰለኝ። ያለነው እኮ አፍሪካ ውስጥ አይደለም። ከመንግስት ጋር ገንዘብ ሳይኖርሽ ከግለሰብ ጋር ተደራድሮ ለማሳመን ከባድ። እማዬ በፍጹም እንደዚህ ተስፋ እንድትቆርጪ አልፈልግም። እማዬ አንቺ እኮ ጠንካራ ነሽ። አይ እኔ ጠንካራ አልነበርኩም። ጠንካራ ነኝ ብዬ አስባለሁ እንጂ ጠንካራ አልነበርኩም። እመኚኝ እማዬ፣ አንቺ ጠንካራ ነሽ። ያኔ ብቻ ሳይሆን ደግሞ አሁንም በጣም ጠንካራ ነሽ። ጠንካራ አልነበርኩም። እናንተ ናችሁ ያልኩት ጠንካራ ናት። እናታችን ይለች ያልኩት ስሜት ሰጣችሁኝ እንጂ ጠንካራ አልነበርኩም። እማዬ ምንም ነገር እንዳትዪ። እኔ ሽንግላቅል አልፈልግም። ጠንካራ ሰው ሁሉም ነገር አይኔ ያየሁት ቀስ በቀስ ትቶ ይሄዳል። እማዬ ግን እኮ አንቺ ነብይ አይደለሽም። ቆይ እንዴት አንቺ ሁሉንም ነገር ልታውቂ ትችያለሽ? በህይወቴ ላይ የሚደረገውን ነገር ለማወቅ ነቢይ መሆን አይጠበቅም። እኔ ግን ጠንካራ ሰው ነው። ደካማ ነበርኩ። ደካማ። እባክሽ እማዬ እንደዚህ አትሁኝ። እማዬ እባክሽ፣ ሁሉም ነገር በቅርቡ ይስተካከላል። 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 ገና እኮ አጭር ጊዜ ነው። የፍርድ ሂደቱን ደግሞ እንደምናሸንፍ እርግጠኛ ነኝ። እማዬ እባክሽ አንቺ ገና ምኖር አልገባሽም። አንቺ ሚስጥር ገና አልገባሽም። እንደዚህ ከቀጠለ እኮ በቃ እማዬ ለራስ ነው ማለት ነው። ማንስ ፈቅዶ ችሎ በምድር ላይ መቼውን ሕይወቱን ሊያይ ቸር መሽቶ የነጋ ሌሊቱ እንኳን እንደኔ ሞልቶ ምኞቱ ዝም አይበል አንደበቱ። ግን እኮ መጀመሪያ ሰምራት እንደዚህ አልነበርኩም። እሱ ትላንትና ነው። ዛሬ ለተገኘበት ነገር ደግሞ ራስ ሆነ መገኘት አለብህ። ለዚህ ነው ሁሌም እንድዘንጥልኝ የምፈልገው። ከአንዬ ጋር መዋል ጀምረሽ ብለሽ ጠጠር ብሎብኛል። ይኸውልህ ነው ላዊ፣ አንተ እኮ ለእኔ ምን ማለት እንደሆንክ ስለማታውቅ ነው። እኔ ማለት ናቸው ያውቁማል። ጠዋትና ማታ እንደዚህ ወትር ጸሎት መድገም አይጠበቅብሽ። ቆይ እሺ ምን አለ አውርቼ ብጨርስ? እንዴ ብታስጨርሰኝ ምን አለ? ጉሮሮዬ ላይ እኮ ቆምክብኝ። ጉድ እኮ ነው። ጨርስ። ይኸውልህ የእኔ ውድ፣ በአንተ መዋብ ውስጥ የእኔ መዋብ፣ በአንተ ማማር ውስጥ የእኔ ማማር፣ በአንተ መድመቅ ውስጥ የእኔ መድመቅ ስላለ ነው ሁሌ እንድዘንጥልኝ የምፈልገው። እሱንም አውቃለሁ። ታዲያ ካወቅክ መዘነጡን ለምንድን ነው የጠላከው? ምን ዋጋለሁ? እዛ በር ላይ ተጎልቼ በር ስከፍትና ስዘጋ ለሙሉ ለእኔ መዘነት ምን ትርጉም አለው ብዬ ኖላዊ፣ እሱ ዛሬ ያለህበት ማንነት ነው። ነገ ደግሞ ሌላ ማንነት ሊፈልግ ይችላል። ስለዚህ ለዛ ማንነት መዘጋጀት ይኖርብሃል። ግዴለሽ ሁሉ ቀርብናል። ወደ በነገርሽ ሞላ። እሺ ሳይሻልክ አይቀርም።
sounds better when it's in harmony. Awkward confessions, bad news, even that voice note. ምን ሆነሽ ነው አንቺ? ምንም አልሆንኩም። ለነገሩ ተይው፣ ምን እንደሆንሽ እያወቅሁ ለምን ጠይቅሻለሁ? ምንድን ነው የሆንኩት? ያው የትዬ ነገር አይደል እያስጨነቀሻለሁ? አዎ ድንብላል። እንግዲህ እዚህ ጋር ጠይቃታለች። እያስጨነቀሻለሁ የትዬ ነገር አይደለም ብላ ትጠይቃታለች። ሀና ደግሞ ልክ ነሽ እንዴት አወቅሽ ብላ እሷን ትጠይቃታለች። እሷ ግን ያው እትዬን እኮ መንገድ ላይ አየኋቸው እኮ ከዛ ስላየኋቸው ነው ያወቁት ትላታለች። እንዴት ምን እየሰራችሁ ነበረ ምናምን ብላ የድንጋጤ ስሜት ትታይባታለች። ምን እየሰራች ነው ብላ ወጥራት ይዛታለች። ሀና እንግዲህ እናቷ ያለችበት ደረጃ በጣም እያሳሰባት ነው ያለው። እናቷንም እንዳታጣ በጣም ፈርታለች። ከደረሰባት እና ከሚሆነው ደግሞ ከሚታየው አንጻር በጣም ፍርሃት ለቆባታል። የእናቷ ነገር ከምንም በላይ ብሶባታል እና አሳስቧታል፣ በጣም አሳስቧታል። ግን ያው የምታደርገው ነገር ግራ ስለገባት ዝም ብላ ነው ያለችው። ከዛ አገኘኋት እኮ መንገድ ላይ ማረቂውን እዛ ነው ያለችው እና ስትል ብላ ትነግራታለች። ወይኔ ሀገር መሳቂያ ሆነን ብላ በጣም በድንጋጤ አሁንም እያጣራች ነው ነገሩ። እሷ ግን ምንም ማድረግ አልቻለች። ምክንያቱም እናታቸው ደግሞ ከደረሰባት አንጻር መቋቋም አልቻለች። ምክንያቱም የደረሰባቸው ነገር አግኝቶ ማጣት ስለሆነ እንዲሁም ደግሞ ሁሉም ነገር በሕግ ተይዟል ብለው ቢያጽናኗትም ልጆቿ ከጎኗ ሊቆሙ ቢፈልጉም ነገር ግን አልቻለችም። ሀና እዚህ ጋር በድንጋጤ የተነሳች ወደ እናቷ ልትሄድ ሮጠች። እናቷን ደግሞ ምን አድርጋት መጣለችም ስትሄጂም እሷን ማምጣት አትችይም ትላታለች። ነገር ግን የመጣው ይምጣ ብላ ስትሄድ እሷም ተከትላት ሄደች። እዚህ ጋር ደግሞ ደላላው ነው ስራ ፈላጊዎች ቁጭ ብለው ነው ያሉት። ያገቡበት ስራ ወጥተው እያሉ ደግሞ ለምን መጣችሁ፣ በምን ምክንያት ስራ ለቀቃችሁ እያለ ይጠይቃችኋል። እዛ ሄድኩበት ቦታ ስራ ሳይሆን ሌላ ነገር ነው ምናምን እያለ በመሀል ያውቃል ይጀምራል። ነገር ግን አይደለም ያው እሱ ሰውየው ስራውን ሳይሆን ሌላ ነገር ፈለገ በማለት እሷም ትመልሳለች። እችንም ጠይቀታል ለምን ስራ እንዳያቀቀች ሌላ ስራ እንድፈልጉለት እየነገሩት ይገኛሉ። ነገር ግን ደላላው ያው በመሳቅና እንትን በማለት ለምን ለቀቃችሁ ይሆናል ምን ችግር አለ ወንድ አይደለም ወይ በማለት መልስ ይሰጣል። ነገር ግን ወንድ ነውና ደግሞ ያው ለስራ ሄዶ አንድ ሰው ሌላ ነገር ማሰብ ተገቢ ነው ብዬ ስለማላስብ ያው እነሱም ደግሞ ይህን ነገር እያሉት ይገኛሉ። ሌላ ስራ ፈልግልን፣ ሌላ ስራ ነው የምንፈልገው፣ ሌላ ስራ መስራት ነው የምንፈልገው ብለው ይነግሩታል። ነገር ግን እሱ አላሰበም። እዚህ ጋር ሰላም የመጣች ሰላምም ስራ ለቃ ነው። ሰላም እንግዲህ እናቷ ያለችበት ደረጃ ከዛ ህይወት ወጥታ ከዛ ነገር ወጥታ ዛሬ ደግሞ በሰው ቤት ትገኛለች። ያ ተንኮሏም ቀርቶ ጸባይ ገዝታ ሰው ቤት እየሰራች ነው። ነገር ግን በምገባበት ሰው ቤት ሁሉም ሰላም አትቀመጥም። እስካሁን 5 ቤት ቀይሬያለሁ፣ በቃ አልተስማማኝም፣ መቀየር ነው የምፈልገው አለች። 5 ቤት በአንድ ሳምንት እንዴት ይቻላል ስላት ካልሆነ አሁንም ገና እቀይራለሁ፣ አልሆነኝም ቀየርኩ እያለች ትመልስለታለች። አሁንም ሌላ ስራ ፈልግልኝ ትለዋለች። እንዴት ነው እንደዚህ የሚሆነው ለምን አሰረኝ ስላት እሷ ደግሞ ምክንያቷ አጥጋቢ ሆኖ አልታዩም። እሷ ያለችው ቤቱ ይገማል፣ እነኛ ደግሞ የተለያየ ምክንያቶች፣ የእሷ ምክንያት ግን አጥጋቢ ስላልሆነላት ስለቤቱ ምን አገባሽ ምናምን ብሎ እሱ ሌላ ፈለገ። ነገር ግን ሰላም አልፈለገች። የምፈልገው ሌላ ቦታ መስራት ነው፣ አሁንም ስራ ፈልግልኝ፣ እዛም ደግሞ ካልተስማማኝ እቀይራለሁ በማለት ሰላም ትቆጣለች። እንቅር ብላ ተነስታ ወጣች። ሰላም ጸባይ በመግዛቷ አልተደነቃችም። ጋይስ ኮሜንት ላይ አስቀምጡልኝ እና በጣም ገርሞኛል። እነሱ ደግሞ ይጠይቃሉ እንዴት በሳምንት 5 ቀን ልትቀይር ቻለች? ምን አይነት ባለሙያ ብትሆን ነው ምናምን እያሉ ሲጠይቁት ባለሙያ ሆና አይደለም፣ ብዙ ታሪክ አላት፣ በፊት በጣም ያፍታም ልጅ ነበረች፣ እንዲሁም ደግሞ አግኝቶ ማጣት ምናምን ሲሉ አግኝቶ ከማጣት ይልቅ አለማግኘት ይቻላል ብለው ያው እዚህ ጋር ባለፈው ነገር ላይ ይወያያሉ። እሱም ደግሞ ያለፈውን ነገር አስታውሶ ያው ሰውን መበደልና ሰውን መግፋት በነበረን ጊዜ ምን ያህል ዋጋ እንደሚያስከፍል እንደዚህ እያለ ያው እነሱ
እሷን በመመርኮት ለማዋላት ፈለጉ። ነገር ግን ያው ሰላም ጸባይ በጣም ገዝታለች። ያለችባትን ነገር ሁሉም ትታ አሁን ስርዓቷን እዛ ስራ እየፈለገች እየሰራች ነው። ነገር ግን ይሄ ቤተሰብ በጣም በጣም ያሳዝናል። የደረሰበት ነገር ቀላል የሚባል አይደለም። ምክንያቱም ትላንትና የነበራቸው ነገር ሁሉም ተበትኖ እዚህ ጋርም እንግዲህ ወንድማቸው ጫማ እየጠረገ ይገኛል። ጫማ የሚጠርግለት ሰው ላይ በጣም እያሰበ እያለ እናቱን ያስባል። በዛው ነገር ላይ የልጁን ልብስ ይነካበታል። ስሜታዊ ይሆናል። ጫማ የሚጠረግለት ሰውዬ በጣም ስሜታዊ በመሆን እንዴት ጫማዬን ላይ ቆሻሻ ሲነካክብኝ ብሎ በጣም ይናገረዋል። ከዛ መልስ መመለስ እሱ ደግሞ አቃተው፣ ግራ ገባው። ከዛ በእርግጫ ይመታውና ይጥለዋል። በጣም በድንጋጤ መጥቶ ያነሳዋል። ነገር ግን እዚህ ጋር እሱ አይምሮ ውስጥ ያለው እናቱን እያሰበ ስለነበረ እየሰራ ያለው ስራው ላይ እናቱ ትዝ አለችው። ትላንትና ትዝ አለውና ያው እያሰበ ነው ያለው። ይሄ ሰው ደግሞ አልተረዳውም። ጫማ መጥረጉን እንጂ ሊስትሮ መስራቱን እንጂ የኋላ ታሪኩን ሊያቅለት አልቻለም። ነገር ግን ልጁ ስሜታዊ ሆኖ እናቱን እያሰበ በሀሳብ ውስጥ ሆኖ እየሰራ ስላለ ሊሳሳት ቻለ። በእርግጫ መጥቶ ከጣለው በኋላ ጓደኞቹ ይደርሱለት እና እዚህ ጋር ያው ሲነጋገሩ ታያላችሁ። ለምን እንደዚህ ሆነ? እሱ ደግሞ ኃይለኛ ቀጠሮ ነበረኝ፣ ቀጠሮ ይዤ ነበር ከጓደኛዬ ጋር፣ መቅረት የሌለበት ቀጠሮ ነው። እንዴት ይሄ ቀጠሮ እንደተገኘ እናንተ አታውቁም? እንዴት ጫማዬ እንደዚህ ያደርጋል ብሎ በጣም እላፊ ቃላቶች ለሱ ልጅ ሲጥል ትገነዘባላችሁ። በጣም እላፊ ቃላት ይናገረዋል፣ በጣም ይሰድበዋል፣ ተገቢ ያልሆነ ቃላቶች ይወረውርበታል። እሱም ይህን ሰዓት እኔ በፍጹም እንደዚህ ማድረግ ፈልጌ ወይም ደግሞ እሱ ማስቀየም ፈልጌ አይደለም፣ በሰዓቱ እናቴ ትዝ አለችኝ እና በሀሳብ ተወስጄ ነው ምናምን ብሎ ለማስረዳት ሞከረ። ነገር ግን ሰውየው የሚረዳ ሆኖ አልተረዳውም። እሱን ተመሳደብ እና እሱን ከማንቋሸሽ ውጭ የመረዳት ስሜት ስላልተሰማው እሱም በጣም በመተከዝ እንግዲህ ምንም ማድረግ ስላልቻለ እያስረዳው ይገኛል። ጓደኛውም የቱ ጋር ያበላሸብክ፣ እንዴት ነው የሆነብክ፣ አይዞክ ምናምን እያለ ያው ያጽናነዋል። መጨረሻ ላይ ግን ምላሹ ጥፎ ነው ይመልስለታል። ጓደኛው እጁን በሰነዘረበት ሰዓት በዛችው ቅስፈት ነበር ጓደኛው ስሜቱ የተነካው እና እንዴት ሊሆን ይችላል የቱ ጋር የነካ ምናምን ብሎ በመጠየቅ በዛ ባይ፣ ነገር ግን በኋላ ምላሹን ታያላችሁ። ሊስትሮ የጠረገበት ውሃውን አንስቶ እፊቱ ላይ ይደፋበታል። በጣም ስሜታዊ ሆነ፣ ተናደደ። እዚህ ጋር ሊስትሮ መጥረጉን ሳይሆን ትላንትናውን ስለማታውቅ ዝም በል ሲሉ እናንተ እኔ ላይ ነው ቆሻሻው ልትደፉብኝ የቻላችሁት፣ ምላሹን ሶስታችሁም ጠብቁ ብሎ ያስፈራረዋል። ጠብቁኝ፣ ምላሽም እጥፍ አድርጌ ካልመለስኩላችሁ እኔ አይደለሁም በማለት በእነሱ ላይ ይዝትባቸዋል። ነገር ግን ያው ሆኖም እንደዛው ዝም ይላሉ ጓደኛዎቹ። እሱን ያጽናኑታል፣ ራስ በቃ ይሉና ይበረታታሉ። እርስ በራስ ቁጭ ይባባሉና ያው ሊስትሮ ይጠርጋሉ። ሊስትሯቸውን ከጠረጉ በኋላ በፍጹም እምቢ ይላል እሱ። ነገር ግን እነሱ ያው እሱ እንዳይደብረው በማለት የእሱን ሞራል ለመጠበቅ እኛ እንጠርጋለን፣ እኛ ራሳችን መጥረግ እንችላለን ብለው ያው ያጽናኑታል፣ ያበረታቱታል። እንዲበረታታ ካለበት ድብርት ካለበት ነገር እንዲወጣ ስለፈለጉ እነሱ ደግሞ እሱን ያው አፕሪሼት ማድረግ መደገፍ ፈለጉ። እሱ ግን እዚህ ጋር ምንም ቢያደርጉለት ምንም ሊታየው አልቻለም። እያሰበም ያለው ሁኔታውም ነገሩም የደረሰባቸው የቤተሰቡ ችግር በጣም ጎልቶና ከፍቶ ሲታይ ታያላችሁ። ምክንያቱም እዚህ ጋር የደረሰባቸው ነገር ቀላል ስላልሆነ በጣም እያሰቡ ነው። እናቱ ደግሞ እዚህ ጋር በትካዜ ደንባለች እና ሰላም መጣች ጎመን ገዝታ። ያቺ ሰላም ተቀይራ በጣም መልካም ልጅ ሆና እናቷን ጠያቂ እናቷን አሳቢ ሆና እዚህ ጋር ሰላም መጣች። ማየ ምን ሆነሻል? ምን ሆነሽ ነው ስትላት ያው ሰላም ደህና ነኝ ምንም አልሆንኩም ብላ እናቷ ብድግ ብላ እሷን ለማናገር ፈለገች። ነገር ግን ያው ሰላም በጣም እሷ እንደዚህ ሆና በማየቷ በጣም ተሰማት። ይሄን ቀን ያልፋል፣ አይዞሽ እናቴ ልጄን አስቀይምኳት ሀኒ ስለተናገረቻት እናቷ በጣም ከብዷታል። መጀመሪያ ላይ እንዳያችሁት እንግዲህ
ሀኒን ስትናገራት ነበረ። ለምን አረቄ ጠጣች በማለት በጣም ስሜታዊ በሆነባቸው ነገር በተያዘባት ነገር እናቷ በጣም ያው ተጎድታለች። እንደምታዩት በጣም ስሜታዊ ሆናለች። የልጆቿ ነገር፣ የራሷ ነገር፣ የጠፋባቸው የተበተነባቸው ነገር በጣም እናቷን ያልሆነ ነገር ውስጥ ካታቸዋል እና ከዛ ሰላም ደግሞ በጣም አንቺ ጥሩ እናት ነሽ፣ በጣም ጠንካራ እናት ነሽ፣ እንደዚህ ልትሆኝ አይገባም። ትላንትና በጣም ጥሩ እናት ነሽ፣ ዛሬም ጥሩ እናት ጠንካራ ነሽ። ትላንትና ያሳለፍነው ብዙ ነገሮች በአንቺ ብርታት በአንቺ ጉብዝና አይደለም ወይ? ለምንድን ነው ዛሬ በዚች በትንሽ ነገር የምትሸነፍ? ትላንትና ስንት ነገር አሳልፈን ነው የመጣ ነው። ለምን ትደክሚያለሽ? ለምን አትበረችም? ለምን ይሄ ነገር ያልፋል ብለሽ አታበረችንም? እያለ ሰላም እዚህ ጋር እናቷን በእንባ አጥባት አጽናናታለች። በጣም እያለቀሰች ነው። ሰላምም እናቷን በቃ ራሳቸውን መቆጣጠር አልቻሉም። በጣም ስሜታዊ ሆኑ። የሆነባቸው ነገር ሊረጋጉ በፍጹም አልቻሉ እና በጣም እናቷ ግራ ገብቷታል። የልጆቿ ነገር ያሉበት የደረሱበት ደረጃ አንዳንድ ጊዜ የሆነ ስሜቷን ዝርብርብት ያለባት ነገር አለ። ድንጋጤ፣ ሁሉ ነገር ስለተጨማመረባት ሰላም እናቷ ምንም ልትረጋጋ አልቻለች። ሰላምም እንደዛው። ሰላም እዚህ ጋር በጣም እያጽናናቻት በቃ ጠንካራ እናት ነሽ፣ እኔና አንቺ ብዙ ነገር አሳልፈናል። እዚህ ጋር የደረስነው ብዙ ነገር አሳልፈን ነው። ለምንድን ነው እንደዚህ የምትሆኙ? እናቴ ጠንከር በይ፣ የአንቺ ጥንካሬ እኛንም ያጠነክረናል። ለምን ጠንካራ አትሆኝልንም? ለእኛ ስትይ መጠንከር አለብሽ። የአንቺ ጥንካሬ ደግሞ እኛን ያስፈልገናል። አልቻልኩም፣ መጠንከር አልቻልኩም፣ አቃተኝ፣ ደከመኝ እያለች እናቷ በጣም እያለቀሰች ነው። ሁሉም ነገር ያልፋል፣ ጊዜ ነው የጣለን። ትናንትናም ጊዜ ነው፣ ዛሬም ደግሞ ሌላ ጊዜ ነው፣ ይስተካከላል እያለች እናቷን ልታረጋጋት በጣም ሞከረች፣ ግን አልቻለችም። እናቷ በጣም ኦቨር ስሜታዊ ሆናለች። የምትናገረው ነገር በአቅመሙ ጠንካራ ሴት በኖሩ ሁሉ ነገር አይደርስብኝም፣ ብዙ ነገሮች አንዳንድ ጊዜ ያዋል አይደለም እያለች በጣም ራሷን መቆጣጠር ባልቻለችበት እያለቀሰች ነው። ሰላም እንግዲህ በቃ በፍጹም ልተውሽ አልችልም፣ እንዴት ልተውሽ እችላለሁ? በዚህ ነገር ውስጥ ሆነሽ ልተውሽ አልችልም፣ አንቺ ደግሞ ጠንካራ እናት ነሽ ብላ ሰላም እናቷን በጣም ልታበረታታት ጉልበት ልትሰጣት በጣም ፈለገች። ግን እናቷ ደግሞ በፍጹም ልትችል አልቻለችም። ልትረጋጋ ወይም ደግሞ ራሷን እንትን መቆጣጠር ምንም አልቻለችም። በጣም ደከመች። ነገሩ ከብዶኛል፣ አልቻልኩም፣ ግራ ገብቶኛል በፍጹም እያለች ትገኛለች እና በጣም ያው እዚህ ጋር እናቷን በጣም በማረጋጋት ትገኛለች። ሰላም በጣም እናቷን እየለመነቻት ነው። እናቷ ግን በፍጹም ልትሰማት አልቻለችም። ጠንካራ እንድትሆንላት ወደ የድሮ እናቷ እንድትሆንላት ብርታት እንድትሆናቸው በጣም ፈለገች። ነገር ግን በፍጹም ልትችል አልቻለችም። እሷ ልትረጋጋም በፍጹም አልቻለችላት። ሰላም ግን በጣም ለማረጋጋት ፈልጋ ነበረ። እሷ ግን መረጋጋት የሚባለው ነገር ያው ከብዷታልና እዚህ ጋር ግን እሺ እረጋጋለሁ፣ በቃ ትቻለሁ። ሰላም ደግሞ ጎመን ይዤ መጥቻለሁ፣ ጎመን ሰርቻ አብረን እንበላለን አለቻት። ወይኔ ዛሬ ጎመን እንብላ፣ ትላንትና ስንት ስጋ ስንት ነገር እንዳልቆረጥን ዛሬ ጎመን ስንበላ ብላ እናቷ ትላንትናን አሰበች። ይሄ የሚያልፋል በማለት ያው ሰላም ታጽናናታለች። ሁሉንም ነገር ያልፋል፣ መልካም ነገር። እናቷ በጣም እያለቀሰች ነው። ነገር ግን ያልፋል በሚለው ሰላም በጣም እያጽናናቻት ትገኛለች። ያው ተቃቀፋሉ፣ በጣም ስሜታዊ ሆኑ። እዚህ ጋር እንግዲህ መጣ ወንድሟ የሰላም ቤተሰቦቿ። ሰላም በጣም ተጨንቃ እንግዲህ እዚህ ጋር ያው ለጓደኛዋ እያማከራችሁ ነው። የጠፋባት ንብረት የጠፋባት ሀብት የማይመለስላት መስሏት በጣም ተጨንቃለች። እናቴ እያለች እያስረዳችሁ ትገኛለች። እዚህ ጋር እሱ ደግሞ ሀኒ ለእኔ ያልኩት ነገር ሁሉም ያንቺ ነው እያለ እያበረታታት ይገኛል እሱ። እሷ ደግሞ ያው የእናቷ ነገር የማይመለስላት መስሏት ሀብቱ በጣም እንደተጨነቀች ሌላ ነገር ውስጥ እንደሆነች በጣም ስሜታዊ እንደሆነች እናቷ ምናምን እያስረዳችሁ ትገኛለች። እሱም ግን እያላት ያለው ሁሉም ነገር ጊዜ ያለው እያለ እያስረዳት ይገኛል።
ያው ተስፋ እየሰጣት ነው ለሀኒ። ያኔ የሆነ ነገር ያንቺ ነው። ለቤተሰቦችሽ ማድረግ የምትፈልጊው ነገር ካለ ማድረግ ትችያለሽ። ለቤተሰቦችሽ ይሄንን ብታረጊ እኔ አልቆጣም። እዚህ ምድር ላይ የኔ ያልኩት ነገር ምንም አይነት ነገር የለም፣ ሁሉም ያንቺ ነው እያለ በማለት ሀኒን እያጽናናት ይገኛል። ሀኒም ደግሞ ያው በዚህ ችግር ጊዜ ውስጥ ከጎኗ ስለሆነ ነገሮች ሁሉ ቢከብዳትም ግን አንዳንድ ጊዜ ያው እሷ ደግሞ ተኝታለች። በጣም የሚያሳዝነው በጣም የምትወደው ልጇ ነው። በጣም የምሳሳለት ልጇ ነው። ብድግ አለች። ያው እናት ናትና ቀና አለች ልታየው። እሱ ከስራ መጣ። እሷ ደግሞ ያው እያየችው ነው። ዛሬም በስስት አይን ታየዋለች። ነገር ግን በጣም ነው የሚያሳዝነው። እሱም በጣም እያያት ነው። ያው ስራ እንደሚሄድ እየነገራት እሷን በጣም እየተከዘች እያዘነች ትገኛለች። ነገር ግን ምንም ማድረግ ስለማይቻል መከራን በመቋቋም ማሳለፍ ስላለባቸው እያለቀሰች ትገኛለች። አሁን ጋጠባ በጣም ነው የምታለቅሰው። በጣም ነው ራሷን መቆጣጠር የሚያቅታትና ስሜታዊ ብዙ ጊዜ ትሆናለች። እዚህ ጋር ደግሞ እንግዲህ ደላላው ጋር ሰላም አሁንም ተመልሳ ሄዳለች። ሰላምዬ በጣም ጸባይ ስለገዛች አሁንም እዛው ነው ያለችው ስራ ፍለጋ እና በጣም ነው ያሳዘነችኝ። ሰላም የሚያምርባት ያ ክፋቷ ነበረ፣ ያ እንትኗ ነበር የሚያምርባት እና ያ ሸሯ ያ ተንኮሏ ነበር የሚያምርባት። ሰላም እዚህ ጋር ጸባይ ገዝታ ምናምን ስታዩት የሆነ ተንኮለኝነት ጥግ ድረስ እንደማይሄድ ነው የምትረዱት። እና እናንተስ ምን ትላላችሁ? ሰላም አላሳዘናችሁም? በጣም ያሳዘነችኝ ሰላም እዚህ ፓርት ላይ እና እዚህ ጋር እንግዲህ የሀኒ ጓደኞች ቁጭ ብለዋል። ሀኒም አለች እያበረታቷት ነው። ሀኒን በርቺ ጠንካራውኝ እያሉ ሀኒ ደግሞ ያው ደከመኝ አልቻልኩም፣ ነገሮች ሁሉም ዝብርቅርቅ ብለውባታል። እዚህ ጋር አባቷ አለ፣ ሁኔታዋ አለ፣ በቃ ነገሮች ደክሟታል። እዚህ ጋር ደግሞ ስራ ቦታ ለምን አትሄጂም እያለቻት ነው ድንብላለን። ለምንድን ነው የሚሄደው? ወዴት ነው የሚሄደው? ገንዘብ ወደምታገኝበት ቦታ ሂጂ እያለቻት ነው። እሷ ደግሞ ያው እንግዲህ እንደምታውቁት አልጋ ላይ ነው ያለችው። ድንብላል ደግሞ ለምን ሄዳለሁ በማለት ገንዘብን ወደምታገኝበት ሂጂ ብላ ልካታለች። ድንብላልም እዚህ ነው ያለችው። ማንም አጠገቧ ሆኖ እንዲቸገር ምናምን አትፈልግም። ያንን ከማየት ደግሞ ወጣ ብለው ገንዘብ የሚያገኙበት መንገድ እንደሚፈልጉ በጣም ትጥራለች እና በጣም ነው የምታሳዝነው። በጣም ያሳዝነች። ላይክ ማለት ትላንትና በምናውቃት ወይ አይደለችም። እና እዚህ ጋር የሀኒ አባት ቁጭ ብሎ እያንቀላፋ ነው። ሀኒም ደግሞ ትመጣለች። ሀኒ መጣች አባቷ ጋር። አባዬ እንዴት ነህ አለችው። ደክሟታል። ሀኒም ጋር ደማለች አባቷ ላይ። ያው ያሉትን ነገር የደከማትን ለአባቷ እየነገረችው ትገኛለች። አባቷ ደግሞ ያው ምንም ማድረግ ስላልቻለ ልጁን እያበረታታ